ሻሎም may the glory of Holy Spirit be upon your lifetime። ዛሬ ሊጸልይላችሁ የእግዚአብሔር ክብር በዘመናችሁ ላይ ይሁን። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ከ6 ቀንም በኋላ ኢየሱስ ጴጥሮስ ያዕቆብና ወንድሙን ዮሐንስን ይዞ ረጅም ወደሆነ ተራራ ብቻቸውን ወጣልና በፊታቸውም ተለወጠ። ፊቱም እንደ ፀሐይ ያበራ ነበር፣ ልብሱም እንደ ብርሃን ነጭ ሆነ። በዚያን ጊዜ ኤልያስና ሙሴ ከኢየሱስ ጋር ሲነጋገሩ ታዩአቸው። ጴጥሮስ አብሮ የነበሩ ሁለት ወንድሞቹ ወደቁ። በዚያ ሰዓት ላይ ጴጥሮስ አንድ ነገር ነው የተናገረው። ጌታ ሆይ በዚህ መሆን ለእኛ መልካም ነው አለ። በተራራ መሆን የወጡበት ወጥተው ለመመለስ ነው። የወጡበት ሄደው ጸልየው ለመመለስ ነው። ነገር ግን የተናገሩት እንደዚህ ነው፣ በዚህ መሆን ለእኛ መልካም ነው። በጌታ በኢየሱስ ስም ሊጸልይላችሁ ያላችሁበትን ኤንቫይሮንመንት የምታልፉበትን ማንኛውም ጎዳና የሚያስረሳ የአምላኬ የእግዚአብሔር ክብር ከዚህ ሰዓት ጀምሮ በዘመናችሁ ላይ ይሁን። የመንፈስ ቅዱስ እሳት በኢየሱስ ስም በዘመናችሁ ላይ ይሁን። ታሪካችሁን የሚቀይር ቦታ፣ ሁኔታ ያላችሁበትን ማንኛውንም አይነት ምዕራፍ እንዳታዩ የሚያደርግ የእግዚአብሔር ክብር በኢየሱስ ክርስቶስ ስም በዘመናችሁ ላይ ይሁን። በመውጣታችሁ ላይ፣ በመግባታችሁ ላይ፣ በሁሉም አይነት አኳኋን ላይ የእግዚአብሔር ክብር ይሁን በኢየሱስ ክርስቶስ ስም። ከዛ ወረድ ብለን ስና እንደዚህ ነው የምለው። ጴጥሮስ እንደዛ አለ፣ ቢትወድስ አለ በዚህ 3 ዳስ እንተክላለን፣ አንደኛውን ለአንተ፣ አንደኛውን ለሙሴ፣ አንደኛውን ለኤልያስ። ለእኛስ አላለም፣ ለእኛ እንተክላለን አላለም። ቢኮዝ ያንተ ክብር እዚህ ጋር እየተገለጠ ያለው ክብር ለእኛ ጥጋባችን ነው። ክብር ለእኛ በቂያችን ነው። ሌላ ነገር አንፈልግም። ለእኛ መጠለያ አያስፈልግም። ክብር መጠለያችን ነው። ክብር ሁሉ ነገራችን ነው። በጌታ በኢየሱስ ስም የሆነ ዝባዝንቅ እንዳትፈልጉ የሚያደርግ የእግዚአብሔር ክብር በኢየሱስ ስም ዘመናችሁን ይቆጣጠር። የእግዚአብሔር እሳት ቤታችሁን ይቆጣጠር። ኢትስ ደን ኢን ዘ ማይቲ ኔም ኦፍ ጂሰስ ክራይስት ኦፍ ናዝሬት። ተፈጸመ በኢየሱስ